በሀያዎቹ ዕድሜ የሆነ ምን ልስራ ምን ልማር ብለህ የምታስብ ከሆነ ትክክለኛው ቦታ ነው ያለው። ቢካዝ ኢን ዲስ ቪዲዮ 5 ሪል ላይፍ ስኪሎች እና ዛሬ መጀመር የምችሉትን ስራዎች እናያለን። ሶሻል ሚዲያ ላይ ብር መስራት እንደምችሉ ታውቃላችሁ። ስለዚህ ዛሬ ኦንላይን ላይ መስራት ከሚቻሉት 5 ስራዎች አንዱ እናያለን። ሶሻል ሚዲያ ማርኬቲንግ። ሶሻል ሚዲያ ማርኬቲንግ ማለት አንድ ሚኒንግ ብቻ ነው ያለው፣ አንድ ቢዝነስ ፕሮዳክቱን ወይ ሰርቪሱን ማስተዋወቅ ማለት ነው። በዚህ ውስጥም ቪዲዮ ፖስት ማድረግ፣ ካፕሽን መጻፍ፣ ሪፕላይ ቱ ኮሜንት ያካትታል። ስለዚህ ትንሽ ቢዝነሶች ይህንን ስለማያውቁ እናንተን ከፍለዋችሁ ልትሰሩላቸው ያደርጋሉ። በዚህ ጋር ፎሎወር አለ የሚያስፈልጋችሁ። ስኪል እና ኮንሲስተንሲ ካላችሁ ፕሮፊታብል ትሆናላችሁ። ስለዚህ ትክክል ነው ብላችሁ ካምናችሁ ኮሜንት ላይ ዋን ብላችሁ ጻፉ። ግራፊክስ ዲዛይኒንግ ለካምፓኒዎች ይሁን ለትንሽ ቢዝነሶች ይሁን ሲምፕል ግራፊክ ዲዛይኒንግ እየሰራችሁ ብር እንደሚከፈላችሁ ታውቃላችሁ። ግራፊክ ዲዛይን ሲምፕሊ ዲፕ ሳንሄድበት ለሶሻል ሚዲያ የሆኑ ለፖስተሮች በቂ የሆኑ ፖስተሮችን፣ ሎጎ እና ሶሻል ሚዲያ ፖስቶችን መስራት ማለት ነው። ይህም ቀላል ነው። ብር ማውጣት ካልፈለጋችሁ ራሱ ካንቫ እና በፎቶሾፕ ግራፊክ ዲዛይን መማር ትችላላችሁ። ብዙ ቢዝነሶች ኤቭሪዴይ ዲዛይን ያስፈልጋችኋል። እናንተም ትንሽ ግራፊክ ዲዛይኒንግ እየሰራችሁ በየወሩ የሚሆን ፐር ዲዛይን ሊከፈላችሁ ይችላል። ግራፊክስ ዲዛይን እንደ ትልቅ ነገር ማየት የለባችሁ። በትንሽም መጀመር ትችላላችሁ። ቪዲዮ ኤዲቲንግ። ቪዲዮ ኤዲቲንግ አሁን ላይ ባለው በጣም ሃይ ዲማንድ ላይ ያለ ስራ ነው። ቪዲዮ ኤዲቲንግ ማለት ቪዲዮዎችን የቆራረጡ ቴክስቶችን የጨመሩ አንዳንድ ሚውዚክ እና የተለያዩ ነገሮችን የጨመሩ የሚሰሩ ቪዲዮዎች ናቸው። ለቲክቶክ፣ ለኢንስታግራም ሪሎች፣ ለዩቲዩብ ቪዲዮዎች የሚሰሩ ናቸው። በቀላሉ ክሬተሮች እና ብዙ ቢዝነሶች ኤዲተር ያስፈልጋቸዋል። እናንተም ኤዲቲንግ ስኪልን በቀላሉ በካፕከት ተምራችሁ መስራት ትችላላችሁ። ወይም ትንሽ ራሴን ላሳድግ ካላችሁ በፕሪሚየም ፕሮ በመጠቀም ቪዲዮ ኤዲቲንግ የሰራችሁ ኢንካም ማግኘት ትችላላችሁ። ከዛ ነው ቪዲዮ ኤዲቲንግ በሃይ ዲማንድ ያለ ስኪል። ፍሪላንሲንግ ቀጥራችሁ መስራት አያስፈልጋችሁ ብር ለመስራት። ፍሪላንሲንግ ማለት ስኪላችሁን ኦንላይን ላይ መሸጥ ማለት ነው። ስኪላችሁ ኤዲቲንግ፣ ዲዛይኒንግ ወይም ራይቲንግ ሊሆን ይችላል። ለየትኛውም ስኪላችሁ ፔይንግ ከስተመር ማግኘት ማለት ነው። እዛ ጊዜ ፍሪላንሲንግ ከቤት ነው የተሰራ። ኦፊስ አያስፈልጋችሁ። ከፍሪላንሲንግ በፊት አንድ ስኪልን ዲቨሎፕ ማድረግ አለባችሁ። ስለዚህ በዚህ የምትስማሙ ከሆነ ኮሜንት ሁለት ቁጥርን አስቀምጡ። ፋይናል እና የመጨረሻው አምስተኛው ኮንተንት ክሬሽን። እዚህ ጋር ስልካችሁን በመጠቀም ብቻ ብር የምትሰሩት። ኮንተንት ክሬሽን ማለት አንድ ሶሻል ሚዲያ ፕላትፎርም ላይ ቪዲዮዎችን ወይም ፒክቸሮችን ፖስት እያደረጉ ኢንጌጅመንት ማግኘት፣ እዛም ላይ የተለያዩ ነገሮችን ማውራት ትችላላችሁ። ስኪላችሁን ማሳየት ትችላላችሁ። ህይወታችሁን ማሳየት ትችላላችሁ። አንዳንድ የተማራችሁ ያላችሁ ነገሮችን ማሳየት ትችላላችሁ። ስለዚህ ኦዲየንሳችሁን አንድ ቪዲዮ ካረጋችሁ በኋላ ወይም ፕላትፎርም ይከፍላችኋል ወይም ሌላ ሰው እየከፈላችሁ አድ ትሰሩላችኋላችሁ። ስለዚህ ኮንተንት ክሬሽን ላይ መጀመር ብቻ ነው። ከዛ ቀስ በቀስ እያስተካከላችሁ ትሄዳላችሁ። ስለዚህ ምንም መፍራት አያስፈልግም። ዛሬውኑ መጀመር አለባችሁ። እዚህ ጋር ላክ አያስፈልጋችሁ። you just need one skill። አንድ ስኪል ካላችሁ በሱ ኮንሲስተንትሊ በመስራት ጥሩ አውትካሞችን ማየት አያቅታችሁ። ግን ዋናው ፒክ ዋን ፓዝ፣ ስታርት ስሞል ኤንድ ስቴይ ፎከስድ። ለዚህ ቪዲዮ የሚመቻችሁ ከሆነ በየሳምንቱ ፖስት ስለምናደርግ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።